ቪዲዮ እንድደርስልኝ የምፈልገው ለሻሸመኔ ለመሬት አስተዳደር ነው። እኔ እዚህ ጋር የቀረብኩት ፍትህ ፍለጋ ነው። ፍትህም የምፈልገው በመሬት ዙሪያ እንግዲህ ካርታ ያወጣሁበት ህጋዊ የሆነ መሬት አለኝ። ይህም መሬት ለሌላ ሰው ተሰጥቷል። ቤትም አለበት። ቤቱን አፍርሼ ለሌላ ሰው ልሰጥ ነው በማለት እኔ ያለሁት በስደት ነው። ከሀገር ከወጣሁ በኋላ ባለቤቴን እንዲህ በማለት አስገድዶት እሱን ወደ እስር ቤት ወስዶት በዛ ቦታ ላይ ደግሞ ቤት እንድሰራ በፊት ለፊት በኩል ያለውን ቤት ደግሞ እንድፈርስ እያስገደዱን ነው። ይሄ የመጀመሪያው ነው። ሲቀጥል መጀመሪያ በልማት ወይም መንገድ ወደ 150 ካሬ ወስዶብኛል። እሱን እሺ ብዬ አፍርሼ የቀረውን መሬቴን ደግሞ ህጋዊ አድርጌ ልጠር ስላቸው ነው እንግዲህ ዛሬ ታጥሪያለሽ፣ ነገ ታጥሪያለሽ፣ አሁን አትጠሪ ይቆይ እያሉኝ እኔ እንደዛው እንዳለ ካርታ አወጣሁበት። ካርታውን ካወጣው በኋላ አሁን ማጠር ፈልጋለሁ ስላቸው ሌላ ሰው አምጥተው እዛ ቦታ ላይ ያስገቡ ማለት ነው። ይህንም ያደረጉት እኔ ከሀገር ከወጣው በኋላ ከአንድ ወር በኋላ ባለቤቴ እንዳይጠይቃቸው ምንም አይነት እንዳይከለክላቸው እሱን አስሮት እዛ ቦታ ላይ ያቺ ግለሰብ እንድትሰራ አደረጉ። በመጀመሪያ ደረጃ ሁለት ጥያቄዎች አሉኝ ለእናንተ። ካርታ በካርታ ላይ ይሰራል ወይ? ምክንያቱም እኔም ህጋዊ ካርታ አለኝ። እንዴት ሊሆን ይችላል? እየገበርኩበት አንደኛ ይሄ ነው። ሁለተኛ ነገር ደግሞ አንድ ቆርቆሮ የሚሆን ሁለት ቆርቆሮ የሚሆን የአንድ ሰው ግለሰብ ቤት ህጋዊ ቤት ፈርሰው ለሌላ ሊሰጥ ይችላል ወይ? ይሄን እንግዲህ ለሻሸመኔ ለመሬት አስተዳደር ነው ይሄን መጠየቅ የምፈልገው ማለት ነው። ሌላኛው ነገር ደግሞ አንዱ መጥቶ ሲሰራ ምንም አይነት ወረቀት አንድን ሰው አስረው እስር ቤት ከከተቱ በኋላ እንዲህ የማይባል ወጪ ወይ ደግሞ እንዲህ የማይባል ብር ነው አውጥቼ ባለቤቴን ያወጣሁት ማለት ነው። እና ይሄን ጥያቄ በስደት የምትኖሩ እህት ወንድሞቼ ሁላችሁም ሼር አድርጉ። ምክንያቱም ነገም በእናንተ ይደርሳል። እኔ ወደ ሀገር ሄጄ መካሰስ ወይ ደግሞ ያለውን ነገር ማየት አልችልም። ባለቤቴ አንድ ነገር ከተናገረ ቀጥታ ወደ እስር ነው የሚያስገቡት። ብዙ ብር ከፍዬ ነው ያስወጣሁት። ድጋሚ ወደ እስር እንድገባ አልፈልግም። እኔ ለሴትዮዋ የሚሰጥ ለእኔ የሚሰጥ ግን ትክክለኛ ፍትህ ብቻ ነው እኔ የምፈልገው። ምክንያቱም አንቺ ህጋዊ አይደለሽም፣ የአንቺ መሬት ከዚህ እስከዚህ ነው በሚባለው ቁርጥ ተብሎ በህግ በኩል እንዲሰጠኝ ነው የምፈልገው። ዛቻ አለ፣ ስድብ አለ። ስለዚህ እባካችሁ ሁላችሁም ሼር አድርጉ። እስፔሻሊ በአረብ ሀገር ቤት ገዝታችሁ መሬት ገዝታችሁ የምትኖሩ እህቶቼ ማለት ነው። ምክንያቱም ዛሬ በእኔ የደረሰ ነገ በእናንተም ሊደርስ ይችላል። ስለዛ ለአመታት ደክመን ላባችንን ላብ አይደለም ደማችንን ጠብ አድርገን ዋጋ ከፍለን የምንሰራቸው ቤቶች ወይ ደግሞ የምንገዛቸው ንብረቶች በሌላ ሰው የሚወረስብን ከሆነ በሀገራችን ላይ ተስፋ ላይኖረን ይችላል። በሀገራችን ላይ እምነት ላይኖረን ይችላል ማለት ነው። እኔ ያን መሬት ስገዛ ብዙ ሀሳብ ነበረኝ። 500 ካሬ ነበረ። ዴኬር የልጆች ማቆያ የመክፈት ሀሳብ ነበረኝ። እንዲሁም የራሴን የሆነ ቢዝነስ ልሰራበት ሀሳብ ነበረኝ። ነገር ግን መንገድ ወይ ደግሞ ልማት በወሰደው ምክንያት ከ5 ወደ 300 ካሬ ገባ ማለት ነው። አሁን ከዚህ 300 ካሬ ለሌላ ሰው እሺ ይሰጥ፣ ችግር የለውም። በምን አይነት መልኩ ነው የሚሰጠው? እዚህ ጋር እኔ ካርታ እያለኝ ካርታ በካርታ ላይ እንዴት ነው? ይሄን እንድትረዱኝ እፈልጋለሁ። ሌላኛው ነገር ደግሞ ልጆች አሉኝ። የ10 ዓመት የ3 ዓመት ልጆቼ ስለ ልቦና ጉዳት እየደረሰባቸው ነው። ምክንያቱም የሆነ ነገር በተነሳ ቁጥር አባታችን ልታሰር ነው እያሉ ያለቅሳሉ። የመጀመሪያ ቀን በትልቁ ልጄ ፊት ይዞት ሲሄዱ ልጄ በጣም ተጎድቶብኝ ነበረ። አሁንም ድጋሚ እማ ስለ መሬት አታውሪ፣ በቃ ዳዲ ድጋሚ እንዳይታሰርብን እያለኝ ማለት ነው። ስለዚህ በብዙ ነገር ተጎድቻለሁ። ሀብቴን ተነጥቄያለሁ። ልጆቼ ላይ ስለ ልቦና ጉዳት እየደረሰባቸው ነው። እኔም መድረስ አልችልም። እኔ ከሀገር ከወጣው ከአንድ ወር በኋላ ነው እንግዲህ እንደዚህ አይነት ነገር በእኔ ላይ የደረሰ ማለት ነው። ስለዚህ ፍትህ ፈልጋለሁ። በህጋዊ መንገድ ሼር አድርጉ። እሷ ቤት ላይ አልጋዋ ላይ ተኝታ በመተኛችበት ነው መጥቶ መጀመሪያ የያዟትና የደበደቧት። ጓደኞቿ ናቸው። አንዷ ጓደኛ ናት።
የተጣላችሁ ከአንዷ ጋር ነው? ሁለቱ ተደርቦ ነው የመጡት? እንደዛ ነው። ማን ነው የቀረጸሽ? ቀራጯ አንዷ ናት፣ ኤደን። እነሱ ናቸው። ኤደን የምትባለዋ ናት ቀራጯ። ያቺ ስትመታሽ የነበረችው አስቆማ ፍርዶስና ሀኒ ናቸው ሁለቱ። ኦኬ። አንቺ ከማን ጋር ነው የተጣላሽው? እኔ ከሀኒ ጋር የተጣላሁት። ኦኬ። ምንድን ነው ግን የጸባችሁ መንስኤ? ያ በቃ በጓደኞች እንዲህ ብለሽኛል እንዲህ ብለሽ አሉ ባሉሽ ነው የተጣላ ነው። ኦኬ። ከዛ በቃ ተኮራረፍን። ያው ይሄ ሁሉ ነገር የሚያደርስ ነገር አይደለም። እና ቤት ድረስ መጥቶ ማን በር የከፈተላቸው? በሩ ይከፈታል። ሲጀመር በሩ ነድ ሲሾለክ ይከፈታል። የምኖረው አዲስ አበባ ወረዳ 04 ዓለም ባንክ አካባቢ ነው። ያው ጥቃቱ የደረሰብኝ በዛ ሰዓት በቤት ውስጥ ነው እና 3 ሆነው መጥተው ነው ጥቃቱን ያደረሱብኝ። በሰዓቱ በህግ ተይዞ ነበር። የሆኑ ነገር ሆኗል። ታስረውም ነበረ። ያው በቻልነው አቅም አሳሰረናቸዋል። ህግም ወስደናቸዋል። ህግም ደግሞ የሚሰጠውን ፍርድ ሰጥቶ ነበር በሰዓቱ። ማን ናቸው እነሱ? ምንሽ ናቸው እነሱ ለዳንቺ? ያው ከ3ቱ አንዷ ጓደኛዬ ነበረች። በተደጋጋሚ እንደዛ ስትመታሽ ምን ማለት ምን በምን ምክንያት ነው? ጥላላችሁ? በመሃላችሁ ተጣልታችኋል ወይስ ሌላ? የተጣላ ነው ከአንዷ ጋር ነበር። ያው ሌሎቹ ያገባል። ሌሎቹ እንደ አጋዥ ሆኖ የመጡ እንጂ የተጣላ ነው ከአንዷ ጋር። እንደዚህ የሚያስመጣጥል አይደለም። ያው ጓደኛሞች ይጋጫሉ፣ ተጋጨን በቃ። ያ ድብደባ ለአንድ ለሁለት ጊዜ ነው ለብዙ ጊዜ ነው በተደጋጋሚ ሲመቶሽ የነበሩ? አንድ ቀን ነው። ኦኬ። እሺ አፋኒ ኦሮሞቲን ወንድ ኩን የሰጠ ከሚታለ ከሚያከስረገ ሚገባብሲው መተከናፊም ባይ ጓደኞቿ ናቸው እንዴ? ሄሪያዳ ማና በሩምሳ ተከቲ በራታኒ። ኦኬ። ጓደኛሞች ናቸው። በአንድ ትምህርት ቤት ነበር የሚማሩት። እዛ በትንሽ ነገር ተጋጭቶ ከዛ እንደዛ ደበደቧት ማለት ነው። ኦኬ። እኔ ማለት ብዙ ሰው በሌላ አንግል ስለ መዳም ከባሏ ጋር ስተኛ አገኘቻትና ሙሙዋን ቆረጠችው። ወይ አረበስ ኢየሱስ ማንቺ ትናንትና ስታወሪ የነበረው እውነት ነው እንዴ? እውነት ነው ገብርኤልን፣ እውነት ነው። ቪዲዮ ተልኮልን ብታይ እንዴት እንደምታሳዝን እግዚአብሔርን። እኔ ኢትዮጵያ ብሎ ኮሜንት ላይ ሲጽፉ እንትን ስንል አልነበረ? ከዛን ኢትዮጵያ አይደለች ሌላ ሀገር ዜጋች ዲያንቺ ሌላ ሀገር ዜጋ ሆና እንዴ ላንቺ ቪዲዮ ላኩ አለመሆኗን ሊነግሩሽ ነው? አዎ የኢትዮጵያ አይደለችም ሌላ ሀገር ዜጋ ናት ብሎ ላኩልኝ። ማታ እኮ ምግብ ያልበላሁት ለዛ ነው። እንዴት እንደምታሳዝን መቤትን እንዴት እንደምታሳዝን። ፊሊፒን አይደለችም። ስሚ ስትማግጥ ነው ስትማግጥ ራጀት ቻት መዳም ቤት ያላችሁ ልጆች ኔቨር የሰው እጅ ለማየት እንዳትሞክሩ፣ እንዳታስቡት። ከሀገራችሁ የወጣችሁት የሰው እጅ ላለማየት ነው። ስሪ፣ ጎንበስ ብለሽ ተከበሪ ውዴዋ። እሺ ኔቨር። ከራሳችሁ አልፋችሁ ለሌላ ሰው መትረፍ የምትችሉ ሰዎች ናችሁ እናንተ። እንደዚህ ብላችሁ እራሳችሁን በደንብ ማሳመን አለባችሁ። ዛሬ ማታ ነው የሚወጣው። እሺ ከዛ በተረፈ 1000 ድርሃም ለምን አይሆንም? ሰው ቤት እየሰራሽ ራሱ አንቺ ከራስሽ አልፈሽ ለሌላ ሰው መትረፍ የምትችይ ሴት ነች። ስለዚህ ኔቨር ፎር ኤቨር የሰው እጅ ለማየት እንዳትሞክሪ። የሰው እጅ ላለማየት ነው ከሀገርሽ የወጣሽው። አስምሪበት። ማንም ሰው እጅ ውስጥ እንዲጥልሽ እንዳትፈቅጅ። ማንም ሰው አንቺን መርዳት አይችልም። ኦኬ እግዚአብሔር አንቺን ረድቶሻል። ሰው ቤት ነው ያለሽው፣ እየሰራሽ ነው። ነገ ደግሞ አንቺ ነሽ ባለ ሱቅ፣ አንቺ ነሽ ባለ ድርጅት፣ አንቺ ነሽ ብዙ ሰዎችን ከስርሽ የምታስተዳድሪው። ገና ብዙ ኃላፊነት አለብሽ። እሺ ገና ብዙ ኃላፊነት አለባችሁ።
እዚህ ሀገር ሱቅ ባከፍቱ ሀገራችሁ ላይ በጣም ብዙ መስራት ትችላላችሁ። እሺ ጀግና ሆነሽ ብርቱ ሆነሽ ለማንም ማሳየት አለባችሁ። ካለበለዚያ ማንም ሰው ረግጣችሁ ነው የሚያልፈው። ዛሬ ላይ ወዳጃችሁ የሆነ ሁሉ ነገ ጠላታችሁ ሊሆን ይችላል። ሰው ስለዚህ ለራስሽ ያለሽው ራስሽ ነሽ። ራስሽን ሆነሽ ኑሪ። እሺ ለማንም ቦታ እንዳሰጪ። ነገ የቤት ኪራይ የሚከፍልልሽ የለም። መሬትሽን ገዝተሽ ቤትሽን ቋርገሽ ስሪ፣ ተርበሽም ምደሪ። ምንም ችግር የለውም ውዴዋ። ተረበሽ ማደር ትችያለሽ። ኦኬ የማንም መጫወቻ ለመሆን እንዳትሆን። እኔ ማርያምን አምላኬ የሰው እጅ እንዳያሳየኝ፣ በቃ ይሄ ጸሎቴ ነው ሁሌ። የሰው እጅ እንዳታሳየኝ፣ የሰው እጅ ላይ እንዳትጥለኝ። በቃ የሰው እጅ ላይ ከተጣላችሁ ሰው ሸንቦቆ ነው ይሰበርባቸዋል። እሺ እናንተ ሲጀመር ጀግና ናችሁ። ከራሳችሁ አልፋችሁ ለእህታችሁ፣ ለወንድማችሁ፣ ለቤተሰቦቻችሁ የተረፋችሁ የመዳም ቤት የሚሰሩ ልጆች፣ ለእናቷ ቤት የሰራች፣ ለወንድሟ ባጃጅ የገዛች፣ ከራሷ አልፋ ለወንድሞቿ ለእህቶቿ የተረፈች፣ ለእናት ለአባትሽ የተረፍሽ፣ ለራስሽ መሆን ያቅትሻል? አያቅትሽም? ጀግና ሁኚ። መዳም ጮችብሻ፣ ትጩብሻ፣ እሰይ ደግ አረገች። መዳም ከሌሊቱ 5 ሰዓት ላይ አላርም ጮብሽ ይጩብሽ።